አሜሪካ ናያት፣ ካናዳ ናያት፣ አውሮፓ ናያት፣ ቻይና ናያት አላይም አይመቸኝም። መቼ ነው የኛ ትውልድ ኢትዮጵያን የሚያት የራሱን ሀገር የሚመለከተው የራሱን ማህበረሰብ የሚመለከተው ያለበትንና የቆመበትን የሚረዳው? መቼ ነው? ነገር የሚጀምረው ራስን ከማየት ነው። ኢትዮጵያን ለመቆም ሌላውን ለማየት የምንጠቀምበት ዘመን የሚያበቃው መቼ ነው? የቆምክበትን ምድር፣ የቆምክበትን ህዝብ፣ የቆምክበትን ማህበረሰብ መመልከት የማትችል ከሆነ እንዴት ጉልበት አግኝተ ነው ያልቆምክበትን ለማየት እድሉን ያገኘው? እኛ ጋር የሚታይ ስለሌለ ነው ወይስ ማየት ስላቃተን? የኔ መልሴ ማየት ስላቃተን ነው። ኢትዮጵያ የከበረ ታሪክ ምድር ናት። በታሪካችን ውስጥ ላይ በጎ ነበረ፣ በጎ ያልሆነ ነበረ፣ ስልጣኔ ነበረ፣ ውድቀት ነበረ፣ የብርሃን ዘመን ነበረ፣ የጨለማ ዘመን ነበረ። ለትምህርት የሚበቁ ሁለቱም ገጾችን አሟልታ የያዘች ሀገር ላይ ቆመን እገሌ ናያት ማለት ምን ማለት ነው? የህዝብ አስተዳደር ብትፈልግ ባህል የሚያቅ ማንነት የሚያቅ ሽምግልና የሚያቅ ህዝብ አስተዳደር የሚያቅ ህዝብ ምድር ናት። ዲፕሎማሲ ብትፈልግ የመጀመሪያ የቀደምን የዲፕሎማሲ መናኸሪያ ሀገር ነን። የመልማትና የመበልጸግ ዕድል ብትመለከት አሁን በቆምክበት ቦታ አንተም አንቺን ብትመለከቱ ከማንም ሀገር በላይ የሆነ ከተፈጥሮ የተሰጠ ጥቂት ብንጨምርበት ሊለማና ሊያደግ የሚችል ምድር የተሰጠን ህዝቦች ነን። ለምንድን ነው የኛን ትተን ሌላ ማየት ያስፈለገን? የኛ ስላልበቃን ነው? የኛ ስለማያዳርስ ነው? ወይስ ደግሞ እኛ ራሳችን ከኛነታችን ጋር ስላልደረስን ነው? ትልቁ ድንቁርና ትልቁ አለማወቅ ያለው የራስ ቤትን እንጀራ ትቶ የጎረቤት ቤትን እንጀራ ከመለመንና ከማሰብ ነው የሚጀምረው። ስንት ዘመን ስንት ጊዜ እስከ የትኛው መጨረሻ ድረስ ነው ኢትዮጵያን ማየትን እንደ እርግማን የምንቆጥረው? ገበሬው አባትን ተመልከተው፣ አካባቢውን እየተመለከተ እምነቱን እያሰበ ፈጣሪው ጋር እየተገናኘ ስንት ጥበብ ስንት ታሪክ ስንት የህዝብነትን ጉዞ እንደተጓዘ ተመልከት። እሱ አንተ ለተጓዝከውና ለምትጓዘው መንገድ ምሳሌ መሆን ይችላል ነው የምልህ። በምን አይነት የመንቃት ልክ ነው ነክተን ነጋችንን ተሟክተን የሀገራችንን ጣፋንታ የምንወስነው? እነዚህ የምጠቅሳቸው ሀገራቶች እንትና ነይ እየተባባሉ ሌላ ሀገር ሲመለከቱ የነበሩ ሀገራቶች አልነበሩም። አይናቸው ሳይነቀል ሀገራቸው፣ ጆሮአቸው ሳይነቀል የሀገራቸውን ድምጽ እየሰሙ ልባቸው የሀገራቸው ልብ ትርታ ጋር በብርቱ ተጋጥሞ የሀገራቸውን ጣፋንታ ለመወሰን ያሰቡ ሀገራቶች ዜጎች ውጤት ነው። ራስን በመመልከት የተወለዱ ሀገራቶችን ዛሬ ራስን ባለመመልከት ልትመስላቸው አትችልም። ይህ ዘመን፣ ይህኛው ጊዜ፣ ይህኛው ትውልድ ኢትዮጵያን የመመልከት ትውልድ ነው። ሀገሩን የመመልከት ትውልድ መሆን አለበት። አባትና እናቱን መመልከት የሚችል ትውልድ መሆን አለበት። ወደ ጥበቡ መቅረብ የሚችል ትውልድ መሆን አለበት። ቀና ብለን የኢትዮጵያን ሰማይ እንመልከት፣ የኢትዮጵያን ምድር እንመልከት፣ ወደ ጎን የኢትዮጵያን ሰዎች እንመልከት፣ የኢትዮጵያን ወንድማማችነት እንመልከት። ያኔ የኢትዮጵያን ብርሃን በሰፊ ብዕርና ብራና ላይ ማስቀመጥ ቀላል ነው የሚሆነው። ያኔ የትንሣኤን ትውልድ መውለድ እጅጉን ይቀለናል። ያኔ የምንሻገርበት ዘመን አጭር ይሆናል። ያኔ በምድረ በዳ ምድር በእኛ ባልሆነ አስተሳሰብ የባከንበት እኛ